አንቺ አሁን ገና እጅሽን ተይዘሽ ቆይ አትረብሽ እፉኑ እየተባልሽ እየተቆነጠስሽ ነው መማር ያለብሽ። ጂጂ ፖለቲካ ይቅርብሽ። አንተ ተማር ያያና ግሩፖች ብልጽግናዎች እጅን ይዤ አራት ባስገብቼህ ይቅርብሽ ትላለህ እንዴ? አንተ ራስህ ተማር መጀመሪያ። በቀበሌ ዕቃ በእድር ነው የምታስቢ? እንደ እድር ይመስልሻል? አንተ ራስህ ተማር መጀመሪያ። አንተ ነው መማር ያለብህ። ሚውት እንዳታረገኝ ሚውት። ደንቆሮ ከዚች ጋር አሁን ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እኛውን በስመ አብ ወልድ ከዚች ጋር ለ5 ደቂቃ ብትቀምጡ ትደነቁራላችሁ። እንደ አንድ የኦሮሞ ልጅ ለምሳሌ እዚህ ማናገራቸው አሉ። የኦነግ ደጋፊ አለ፣ የኦፌኮ አለ፣ የብልጽግና አለ፣ የጀዋር ደጋፊ አለ፣ የአብይ አለ። ሁሉም ኦሮሞ እንደ አንድ አንገት ኖሮት ፖለቲካ እንደዛ ይታፈሩ። ምን አይነት ሰው ናት? በመድኃኒዓለም አንድ ብታቀው ነገር የለም። በቃ እሷ የምታወራው እንደ ቀበሌ እድር ኩባያ በመመለሴ መንደር ውስጥ ባልቴቶች ምናምን እኛ እሷ አንቺ ደንቆሮ ነች ስትላት እኛ እንደ ደንቆሮ አልከን አይናችን ነው